እኔ የምልሽ እኔ ፍቅር ለምን አንቺም ከዛ ጭቅጫቃትሽ ጋር ከምትኖሪ እኔም እዚህ ብቻ እኔ ቤት ኪራይ እየከፈልኩ ከምኖር ሁለታችንም ለምን አንድ ላይ አንኖርም? በዛውም ይሄ እንደዚህ አበባ የሚመስለው ፍቅራችን ወደ ፍሬ ይቀየራል። የምርን ነው ማሪ? እኔ ያለም ነው ይህን ቀን እኮ በጉጉት እየጠበቅኩት ነበረ። እንዴ ትጠራጠሪያለሽ እንዴ? አረ በጭራሽ አልጠራጠርም። እኔ ዋንተ 100% እርግጠኛ ነኝ። እና ከዛሬ ጀምሮ አብረን ነው የምንኖረው ማለት ነው? እንደዛ እንኳን አይሆንም። እኔን ያንተ ለማድረግ ብዙ ነገር ይጠበቅብሃል። እሺ እኔ አንቺን የራሴ ለማድረግ ምን ማድረግ ነው የሚጠበቅብኝ? ላሳይ ምን ማድረግ እንዳለብህ። አዎ አሳይ። እኔ አንቺን የራሴ ለማድረግ መሞት ካለብኝ እንኳን እሞትልሻለሁ። እሺ እንዴ አባት ለምን ትሞትብኛለህ? ህይወት ያለ አንተ ባዶ ናት። ባይሆን ና ወደዚህ ላድርግልሽ? ልነጠፍልሽ ወይስ ልገልበጥልሽ? አዎ ተኛ። ከዛ እንጣጥ እልብሃለሁ። ካልቻልከኝ ግን ወየውልክ። ችግር የለውም። እንጣጥ ቀርቶ ፍርጥ በይብኝ ከፈለግሽ። ነገር ግን ጠጥተሽ እዚህ አካባቢ ምናምን ያለው ነገር አለ አልነካብህም። ባይሆን ተኛ። ቶሎ በል ተኛ፣ በእናትህ ተኛ። እሺ ፍቅር ቶሎ እዚህ ላይ ደስ ብሎኛል። የኔ ፍቅር በቃ ይደከመኝ። ተነስ። እንዴ የኔ ፍቅር ለምን ይደክምሻል? የተዘለለብኝ እኔ። እሺ በቃ ከደከመሽ ነሽ በቃ። አዎ አንተ እኮ የልብ አውቃ ነህ። በተነስ። እሺ አሁን ልሳመ አንተ ልሳመ። የታለች እች ባለጌ ወራዳ? ስለ የትኛው ባለጌ ነው የምታወሪው? ስለማን ነው የምታወሪው አንቺ ልጅ? ስለ ማን እንደማወራም በደንብ አድርገህ ታውቃለህ። ሳባዚ ነበረች አይደል? የኔ ፍቅር ወይ አሁን ምን ያለብኝ? በዛ ላይ ደግሞ ያንተን ምን ስልክ ዘግቼዋለሁ። እቺ ድርጅት እያበደች ትመጣላለች። እንዴ ስልካችንን ዘግተሽዋል እንዴ? አንቺ እኮ መገርም ልጅ ነሽ። ይሄንን ሁሉ መቼ አስበሽው ነው ስልኩን የዘጋሽው? አሁን ወሬውን ተውና እኔ መሄድ አለብኝ። ሁሉም ነገር አጠቃላይ ሲመጣ ይደርሳል። እሺ በቃ እንሂድ። ሂጂ በቃ። ደግሞ እህትሽን ካገኘሻት ምንም እንዳትያት እሺ? እዚህ ከመጣችን እኔ ቀስ ብዬ ያለው ነገር አስረዳታለሁ። እሺ ሜሮን፣ ምን እንደምታወሪ ምን እንደምትፈልጊ ምን እንደምትይ በደንብ አልገባኝም። እባክሽ ነይ ቁጭ በይና እናውራ። እሺ ተቀመጥኩ። ሳባዚ ነበረች አይደል? ንገረኝ እስኪ። ሜሮን ምን አድርጉ ነው የምትይ? ቆይ እኛ በአንቺ ምክንያት ከሀገር ልንወጣልሽ ሀገር ያልቃቅልሽ? እሺ እኛ ምን አደረግንሽ? እስኪ ተይን፣ እኛ የራሳችንን ህይወት እንኖርበት። እህትሽ ነች አይደለ? ለምንድን ነው እንደዚህ የምትሆኚው አንቺ? ወይኔ ስልኩንም አይሰራም። ጉድ ይፈላ። እስኪ ሂጂ ደግሞ ቤት ካለች እህት የለያት። አረ እንደዛ ነው መልስህ? እንግዲያው ምን ማድረግ እንዳለብኝ አሳይሃለሁ። ሜሮን ብታርፊ ይሻልሻል። እኔና ሳባ መሀል እገባለሁ ብትይ እኔ ጋር ያለውን ቪዲዮ ለአባትሽ ነው የምልክለት። እሺ? አረ እኔን ለማስፈራራት ቪዲዮ ቀረጽከኝ ማለት ነው? ጥሩ። ላስፈራራሽ አይደለም፣ የእውነቴን ነው እየነገርኩሽ ያለሁት። ሳባን አንድ ነገር ብታደርጊያት ያ ቪዲዮ ለአባትሽ እንዲደርስ አደርጋለሁ። እመኝ። ውሸትን ነው።
ምንም አይነት ቪዲዮ አልቀረጽከኝም። ሲቀጥል ምን ሳደርግ ነው ቪዲዮ የምትቀርጸኝ? እሱን አብረን እናያለን። አንቺን ቪዲዮ ለመቅረጽ ደግሞ ከአንቺ ጋር መዋል አይጠበቅብኝም። እሺ ንገረኝ እስኪ ምን ሳደርግ ነው የቀረጽከኝ? ስቅም ነው? ስቀሽ ሙተሻል። ደግሞ መቃምሽን እንደ ብርቅ ነገር አይቼ አንቺን ቪዲዮ ልቅረጽ? ወይኔ ሳባ ደወለች። ምን ልላት ነው? ሄሎ ሄሎ ሜሪ፣ የት ነሽ? ሳምሰንግ ጋር ነኝ። ምን ነው ፈልገሽ ነው? ሳምሶንግ ጋር እንዴ? ሳምሶንግ ጋር ብትሰሪያለሽ? አይ እኔ ሲጨንቀኝ ነው እሱ ጋር የሄድኩት። ቤትም ሳጣሽ የትም አትሄጂም ብዬ እሱ ጋር መጣሁ። እሺ አምላኬ ተመስገን። አሁን ቀልተውና ምን አይነት ቪዲዮ እንደያዝክብኝ ንገረኝ፣ አለበለዚያ ግን ሄጄ እገላታለሁ። ሜሮን አትፈታተኝ። እኔ በሳባ ቀልድ እንደማላቅ ታውቂያለሽ። ጫፏን ትነኪያትና እገልሻለሁ። እመኝኝ አደርገዋለሁኝ። አየህ አንተ በጣም ጅል ነህ። ሳባ ከእህቷና ከአንተ ማን የምታምን ይመስላል? አንተ ጅል። ኧረ እባክሽ መቼም አንቺን እንድልሽ ጠብቀሽ እንዳይሆን። ሳባ እኔን በጣም ነው የምትወደኝ። እሺ መቼም እሷን ስለምትወድ እህትሽ ትገልሻለች ብትላት ታምነኛለህ ብላ አትጠብቅማ። ጅል። አንቺ የምርም ሰይጣን ነሽ። እሺ ውጭልኝ። ሻውን ከዚህ ቤት አልወጣም። ይሄ ቪዲዮ ምናምን ያልከው ነገር የቀበጠርካትን ታወጣታለህ። ይልታም እንዴት ነህ? ሰላም ነው? ስማኝማ እስኪ አንድ ነገር ላስቸግረ። ሳምሶንግ ስልኩ አይሰራም ማለት ነው። ቤት ካለ ታይልኛለህ? አረ ውጭ ነው የሚሆነው ታዲያ። ኦኬ ውጭ ነህ እንዴ? እና አንተ ስትወጣ ቤት ነበር እንዴ? ምን ነው በሰላም ነው? አይ ምን ችግር የለም ስልክ አልሰራም ብሎኝ ነው። እኔ እንጃ ግን ቤት ነበረ። እኔ ስወጣ ቤት ነበረ። እስኪ እኔ እንጃ ሄደሽ እስኪ። እሺ አመሰግናለሁ። አትጥፋ ደግሞ የወደፊት ቡና አጣት ቻስ እንዴት ነሽ ልኝ? እኔ ፍቅር ስልኬን ሳልከፍተው ቆየሁ አይደለ? በጣም አስጨነቀኝ እኮ እንዴ። እህቴ ተናገረች እንዴ? አረ ምንም አላለች። ያው አለ አይደለ ስትጠፊባት ተጨንቃ ልትፈልግሽ ነው የመጣችው። እሺ ውዴ ሰሞኑን በጣም ተጨንቄያለሁ። ይማጣ እየመሰለኝ ነው። እየፈራሁ ነው። አዎ ሰሞኑን እኔም በጣም እየፈራሁ ነው። በህልሜም እንኳን አይ ውዴ የሚያስፈራ ከሆነ አትንገረኝ፣ የዋሰ ጨንቀኛል። እሺ ግን መቼ ነው የምትመጪው? እንዴ ሳሚ አሁን እኮ ነው የሄድኩት። ሄሎ ሚሊ እንዴት ነሽ? እባክሽ ሜሪ እኔ አላምንም። አንቺ ልጅ ደህና ነሽ? አለሁልሽ ሚሊ። እኔ የምልሽ ክፍለ ሀገር ነሽ ወይስ እዚህ አዲስ አበባ ነሽ? የሆነ ጉዳይ ፈልጌሽ ነበር በእናትሽ። ዋው ታድዬ፣ እንዲህ ከፈለግሽኝ ፈርት ጉዳይ አለሽ ማለት ነው። በይ እየሰማሽ ነው። ቀጥይ። አንቺ ደግሞ በስልክ ብነግርሽ ለምን ያለሽበት ቦታ ጠይቅሻለሁ። ኧረ ጣጣ የለውም። በነገራችን ላይ ቴሌግራም ላይ መልእክት አስቀምጬልሽ ነበር።
እቺ ጉደኛ ምን ልታወራኝ እስከ ሪከርድ አድርጋት። አንቺ የታለ መልእክት አስቀምጨልሻለሁ ያልሽኝ? አይ ሜሪ፣ እኔ እኮ በቴሌግራም እናወራ ፈልጌ ነው። አንቺ ደግሞ ምንድነው መደዋወል በኖርማል ሆነ በቴሌግራም ሆነ? አይ ሜሪ፣ በቴሌግራም ያወራው ነው እኮ የዓለም መንግስት ማየታችን። እንደዛ ነው እንዴ? አንቺ እኮ እብድ ነሽ። ለዛ እኮ ነው የምወድሽ። ኧረ እባክሽ ጉደኛ በይ። አሁን ለምን ፈልገሽ ነው? ተለንገር። ስሚኝማ ሜሊ፣ ባለፈው የነገርሽኝ የሆነ መድኃኒት የሚሰራ ሰው እያለልሽ ነበር። እሱን ማግኘት ይችላል? አዎ ሜሪ፣ እኔ ግሬት ነበረ። ሰውዬው እኮ በጣም ብዙ ብር ነው የሚጠይቅሽ። እኔ የምልሽ ግን ለምን ፈልገሽ ነው? ለሆነ ጉዳይ በጣም ፈልጌው ነበር። በእናትሽ። እሺ ይሁን፣ እኔ ምን አገባኝ? አዎ ሜሊ፣ በጣም ነው የምፈልገው። በእናትሽ